Diraga yora bogolu, diraga yora bogolu, dabe dunavazedi. Esara patelolu, esara patelolu vi, ashura gurguzi dalafa bageti. Umbol bole dikawa, umbol bole dikawa nga, didenu ramarsite. Didenu ramarsite, mana uradiri gre lamigo gidirsite. Kale si akasi aragana yarana, silas kam tu kami balbala duga banami. Adami ola gamsa, galgali boicha, ganamni boicha. Dubina dov de yarana kavala devicha. Jiruma jirra kawe jara jirra. Gabruma matati badani baradabru walinarbu unne kange bajaman nabni sumaya marbu muda mudi giyana bayine okola tumangara jira jale adunite bariuniste baradukona baridi demale barano Barano malata Inya sila baruma Gubata 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 ኦቦይዳው እንደምን አለ ሰላም ደረጀ እንደምን አለ ለጤና እንደምን አለ ኢዶቦሩ ጠፋ ምን ነው ከፍንፍኔ ሬዲዮ ላይ ድምጹ ጠፋ ለምን አታቀርቡልንም የሚሉ ኮሜንቶችን አገኛለሁ ኦቦይዳው እና እንዴት ነው ለጤና ጤናዬ በጣም ይመስገን በአገር ቤት ያለው የኑሮ ሁኔታ ቤተሰቦችንም ወገኖችንም በሙሉ ስለሚያከራትት ደስተኛ አይደለም የሞራል ደስታ እንደማንኛውም ኦሮሞ ደስተኛ አይደለም እንደማንኛውም ኦሮሞ ማለት ነው ከዛ ውጪ በጤና ደህና ነህ በጤና ረቢ ገለና ጋው ደህና ነኝ እንግዲህ ምንድነው በዚህ ኢዶቦሩ እንደውም ፍንፍኔ ራዲዮ የምትታወቀው በኢዶቦሩ ነውና ኢዶቦሩን አቅርቡልን የሚሉት በብዙ ምክንያት ነው አንደኛው አልቅበት ነው ኢዶቦሩ አልቅበት ነው ብዙ ኢንፎርሜሽን አለው ብዙ ታሪክ ያቃል ይላሉ ሌላው ደግሞ ሆነስት ነው ሳይዳይዝም ሆነስት ነው ያለውን ፋክት ነው የሚያወራው ይላሉ ለምሳሌ ያህል ብንወስድ ለአሰፋ ጨቦ በተጠው ያጸፋ መልስ ላይ አቶ አሰፋ በራሳቸው በጣም አዋቂ ብዙ ኢንፎርሜሽን ያለው ሰው ነው ኢዶቦሩ በዛ ላይ ደግሞ አለ በዛ ላይ ደግሞ እኔንም አክብሮኝ ጋሽ አሰፋ ብሎ ነው የመልስ የሰጠውና ደስ ብሎኛል ነው ያለ አሰፋ ራሱ so ይሄን ኢንፎርሜሽን በዚሁ ላሰማ ፈልጌ ነው ሌላው ለዛሬ የፈለኩ ጉዳይ ምንድነው ካረንት ኢሹ ኢትዮጵያ የረሃብ ታሪክ አላት እኛም የምንታወቅበት እዚህ ሀገር መቼም ሁላችንም ከኢትዮጵያ ነው የመጣን ካሉ ረሃቡ እንዴት ነው ብሎ ነው የሚጠይቁን ፈረንጆቹ ረሃቡ እንዴት ነው አሁንስ ምናምን ይላሉና ኢትዮጵያ ብዙ አይነት ታሪክ ቢኖራትም ግን ትልቁን ድርሻ የሚይዘው የረሃብ ታሪክ ነው ኢዶቦሩ በህይወት ዘመን የዘንድሮን ሳይጨምር ማለት ነው በህይወት ዘመን በኃይለ ሥላሴም ይሁን በደርግም ይሁን በኢትዮጵያ የምታስታውሰው የረሃብ ዘመን በዚሁ አጋጣሚ ሼር ብታረግና ደግሞ የምታቆን ታሪካዊ ሂደቱ ምን ነው ረሃብ አልላቀቃለ ከኢትዮጵያ ለምንድን ነው እስኪ አንተ የምታቆን ያል ሼር አርግልኝ well okay በመጀመሪያ ከኦሮሞ አድማጮችም ሆነ ሌላ ወገኖች የተሰጠኝን ፖዚቲቭ ኮሜንት ወይም ደግሞ ፊድባክ አመሰግናቸዋለሁ እኔ ብዙ ቁጥ ኖሮኝ ሳይሆን ያለኝን በማካፈል ያንንም ቫልዩ ስለሰጡ አመሰግናለሁ እንደማስተሰፋጨቦንም ነው ሌሎችም የኦሮሞ ሆነ የኢትዮጵያ ወይም ሌሎች ወገኖችን ህዝቦች ያሰምተው አዳምጠው የደወሉልኝም በአንተም በኩል ኮሜንት ሰጡኝ በጣም አመሰግናለሁ መጀመሪያ ይሄ ነው በሁለተኛ ደረጃ በረሃብ ጉዳይ ላይ አሁን ባለው ሁኔታ ላይ በኦሮሞም በኢትዮጵያ ህዝብ በሌላውም በአጠቃላይ በኢምፓየር ውስጥ ለሚኖሩት ህዝቦች ይሄ ረሃብ ችግር የሰብአዊ መብት ወገንን አይለይም ያንድን ወገን ብቻ መናገሩ ኃጢያት ነው
የሰው ልጅ ኮመን ዲኖሚኔሽን በሂዩማኒቲያችን ኮመን ዲኖሚኔሽን ይኖረናል። በማንኛውም ረሃብ በትግራይ ህዝብ ላይ እንዲደርስ አልፈልግም። በአማራው ህዝብ ላይ እንዲደርስ፣ በሀዲያው፣ በሻንቅላው፣ በሽናሻው፣ በአጎ፣ በከምባታ፣ በወላይታው፣ በሶማሌ በማንኛውም ህዝብ በአጠቃላይ በማንኛውም የአፍሪካ ህዝብ ላይ ይህ መከራ እንዲደርስ ምኞቴም አይደለም፣ አልፈልግም። ለመስማትም የማንም ምኞት አይደለም። በኮመን ሂዩማን ዲኖሚኔሽን ረሃብ መቀጣጫ መሆን አልነበረበትም። በእርግጥ በእኛ በኩል ያለው በኢትዮጵያ ውስጥ መዳፍ ኢምፓየር መዳፍ ሲል ወድቆ በሚገኙት ህዝቦች ላይ ያለው የረሃብ ድግግሞሽ ከሞላ ጎደል እንደው አጉል ስታቲክስ መስፈጃ አይሁን እንጂ ከግማሽ በላይ ሰው ሰራሽ ነው። ጦርነት ያለበት ህዝቦች የተፈናቀሉበት ወገን ከወገን ተቃርኖ በሚኖርበት ጦርነት በሚካሄድበት ቦታ ትኖች አሉ። በእርግጥ ይሄ ረሃብ እንደ ምኒልኩ ጊዜ በረሆንጌ ወይም ደግሞ ክፉ ቀን እንደሚባለው የ1887 አይነት ለምሳሌ እንትኖችም ጎልፋን ወደ አርሲ እንደወሰዱት አይነት በሰላሌ አካባቢ ማሪየን እንዳመጡት አካባቢ በጂሌ አካባቢ ደግሞ ሆንጎፍቱን እንዳመጡት አይነት ሰው ሰራሽ የተበደሉ ሰዎችን በጅባት አካባቢ ኤሌፋንታሲስ ያላቸውን ሰዎች አምጥቶ በሸነን በዳኖ በእንጭኒ እንደ ኬሚካል ወርፈር ኢትዮጵያ መንግስታት ያደረጉት አይነት ሳይሆን ይሄኛው ሰፋ ባለ ዘመናዊ የሆነ የፖለቲካ ችግርና የተፈጥሮ ችግር ጋር ተጣምሮ የመጣ ነው። በመጀመሪያ ደረጃ ግልጽ መሆን አለበት። ሰው ሰራሽና የተፈጥሮ እንትን አለ ያበረከተው ጉዳይ ነው ለማለት ያህል ነው። ሌላው ደግሞ ልዩ የሚያደርገው መንግስትና ህግ ኃይል ያለው ወገን ከዚህ ዳፋ የመዳን አዝማትን እድል ሲኖረው እንደ ኦሮሞ ሆኖ ከኦሮሞ በታችም በላይም የተበደሉ ሰዎች ክልሎች መንግስትና ህግ የሚደግፋቸው ስለሌላቸው የበለጠ እንትን ናቸው። የበለጠ ቪክቲምስ የበለጡ በደል የሚደርስባቸው ወገኖች ናቸው። በደሉ የሚደርሰው እየደረሰ ያለው በሁሉም አካባቢ እኩል አይደለም። እኩልም አድማጭነት የለውም። ኦሮሞ ህዝብ ደግሞ መንግስትን ባይኖረው አሁን ለምሳሌ የአማራው ህዝብ የራሱ የተደራጀ መንግስት ፈርሶበታል። ግን ከላይ ታታይ መዋቅሩ እንዳለ ነው። የኢትዮጵያ ሰክሴስ እንጂ ከላይ በላይ ላይ መዋቅሩ በትግራይ ገዢ መደቦች ይያዝ እንጂ የአማራው ህዝብ ወደ ታች አንድ እርምጃ ወደ ታች ወርዷል። ልክ ፍራሪ ገብረ ክርስቶስ ከእስር ቤት ሲፈታ ዘውዲቱ ቡና ቤት ቁጭ ላይ እኛ አማሮች ብንበደል ከነጭ ጤፍ ወደ ጥቁር ጤፍ ዝቅ ብለን ብንበላ አንተና ወገኖች ጋሎች ባቄላ ነው የምትበሉት ነው ያሉኝ ፍራሪ ገብረ ክርስቶስ ዘውዲቱ ቡና ቤት አውቶ ካሳ ነበሩ በህይወት ያሉ። አሁን የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ምሁር ነው። ካሳሁን ብርሃኑ ነበረ። አሁን ለንደን የሚገኘው ዶክተር ዘላለም በንቲ ነበረ። እና ደውለህ ልታናግር ይችላል። እንደዚህ ነው አሉኝ። እኛ አንተና ጋላ ወገኖች ድሮም ከኛ የተረፈውን ነው ማኛና ጤፍ ብትበሩ ለኛ ነው የምታስረክቡት። አሁን እኛ ብናጣ ከነጭ ጤፍ ወደ ጥቁር ጤፍ ወደ ማኛ ዝቅ ስንል እናንተ ባቄላ ነው የምትበሉት። አሁንም ችግሩ እኩል አይደለም ለማለት ያህል ነው። ረሃቡ የመጣው በመጀመሪያ ደረጃ ካቴጎሪው ፋክተር ሰው ሰራሽና የተፈጥሮ ሰው ሰራሹ የኢትዮጵያ መንግስት ነው ተጠያቂ። ለምን የመሬት ስሪቱን አበላሽቶታል። ጦርነቱን በአገር ውስጥ እንትን አድርጓል። የመሬት ሽያጩን ስቴት ካፒታሊስት ክላስ ወይም የፓርቲካል ኤትኒክ ቤዝድ ፓርቲ ካፒታሊስት ክላስ በመፍጠር ሌሎችንም ፓራዛይት ክላሶችን በማካተት የኦሮሞን የሌላውንም ህዝብ መሬት የጋምቤላን የደቡብን ህዝብ መሬት በሙሉ የጋምቤላን በሙሉ የቤኒሻንጉልን ህዝብ መሬት እየቀማ በዚህ አይነት ህዝቡ በመተራመስ ላይ ስላለ ባለችው መሬት ላይ በሰላም ለመኖር እንትን አይልም። በዚህ ላይ እውነቱን ለመናገር ተላላቅ የሆኑ ጻፊዎች የጻፉትን እንትን መመልከት ይቻላል። አንድ ህዝብ ተገዢ የሆነ ህዝብ የጥጋብም ዘመን ቢሆን ሁሉ ጊዜ እንደተራባ ነው። ሳይኮሎጂካል ወይም ደግሞ የስነ ልቦና ረሃብ፣ የሰላም እጦት ረሃብ፣ የዝቅተኝነት ረሃብ፣ በራስ የመተማመን እጦት ረሃብ፣ እነዚህ ሁሉ ሄዶ የማቴሪያል ረሃብን ያስከትላሉ ይላል። ይህንን መጽሐፍ ብታነቡት በጣም ደስ ይለኛል። ኬሊ ኦሊቨር KELLY ኦሊቨር OLIVER ኬሊ ኦሊቨር the colonization of the psychological space a psychoanalytic social theory of operation University of Minnesota Press ነው ያተመው በ2004 ነው። ይሄንን መጽሐፍ ብታነብ ማንኛውም አይነት ነገር የተፈጥሮ እህል ባቄላ፣ ጤፍ፣ በቆሎ ይሄ መጥፋት ብቻ ሳይሆን ኦልሬዲ ሳይኮሎጂካሊ አንድ
የሚገዛ ህዝብ ነፃነቱን ባህሉን ቋንቋውን ቴሪቶሪውን ስፔሱን ያጣ ህዝብ ሁሉ ጊዜ ይራባል ነው የምለው የዛ እነዚህ ረሃቦች ሌላውን ማቴሪያል ረሃብ በቀላሉ ኢንቫይት ያደርጋሉ ይጋብዛሉ ነው የምለው አሁን ወደ ተጨባጭ ኢትዮጵያ ውስጥ ያለው ሁኔታ ረሃብ በመጀመሪያ በቲፒኤልኤፍ የሚመራው ስቴት ካፒታሊስት ኮሎኒያል ስቴት በመሬት እንትን ላይ ፖሊሲ ላይ ልዩ ላንድ ፖሊሲ ስር ነቀል የሆነ ለውጥ በደርግ አዋጅ ላይ በአመታም በካቲት 5 1967 የታወጀውን መሬትን ለሰፊ ህዝብ ያደረገው አዋጅ በተብሎ በታወጀው እሱም ችግር አለው ደርግ በደም እንገብር አድርጎታል መሬት ሰጠን እራሳለ ቀጥሎ ወደ ኤርትራ ተዋጋ ወደ ኦጋዴን ተዋጋ ብሎ ደሞዝ ያልተከፈለለትን የገበሬ ጦር ከኦሮሞ ህዝብና ከሌላው ህዝብ አዋጥቶ ማጭድ አድርጎታል ያም ጥያቄ ያለው ነገር ግን አሁን ደርግ ግን ዘረኛ አልነበረም በጉዳያችን ላይ ደርግ አገር አልነበረውም አገሩ እዛው አዲስ አበባ ኢትዮጵያ ነኝ ብሎ ነው የወጣ ካፒታል ይዞ ወደ ስዊዘርላንድ ወደ ዩናይትድ አረብ ኤሚሬት ወደ ሌላ እንትናኔ ወይም ደግሞ ክፍለ ሀገር ኖሮ ደርግ ክፍለ ሀገር ኖሮ ወደ ክፍለ ሀገሩ ካፒታል አላሸሸም ዲፈረንሱ ይሄ ነው በሚሊተሪ ኮሎኒያል ፋሺስት ጁንታና በቲፒኤልኤፍ ኮሎኒያል ስቴት ማከለ ያለው ዲፈረንስ ቲፒኤልኤፍ አገር አለው ትራንስ አትላንቲክ ባይሆንም አገር አለው ያገሩን አካባቢ አልሙቶታል እና አሁን ያለው ራብ በሰው ሰራሽና በተፈጥሮ ነው ካል የተፈጥሮ ያው ኦሬዲ ብዙ ምሁራን ከኦሮሞዎችም ከኢትዮጵያኖችም ከተለያዩ ብሎች በኢንተርኔት በምን አዲስ የማመጣው ነገር የለም ግን ሰው ሰራሹ በኮንትሪቢዩሽን ምንድነው ለምትለው ነገር አንደኛ ገበሬውን በጦር በመማገድ በኤርትራ ጦርነት ላይ ልክ እንደ ደርግ በኤርትራና በኦጋዴን በሶማሊያ ያለ በሰርጎ ገብ ብሎ በኦሮሞ ህዝብ ላይ ለማስጨፍጨፍ ገበሬውን ወደ ጦር እንዳሰማራ አሁንም ሰፊ ሆነ ከደርግ ቀጥሎ ከፍተኛ የእግረኛ ጦር ያላት ከአፍሪካ ሀገር ኢትዮጵያ ነች አንድ ይሄ ነው ሁለተኛ መሬትን ለባለውለታ ያከፋፍላል በኃይለ ሥላሴም ዘመን ባለውለታ ተብሎ ኦጋዴን ዘምቻለሁ የሰገሌ ጦርነት ላይ ተሳትፌያለሁ የማጮ ጦርነት ላይ ተካፍያለሁ በዚህ አይነት እየተባለ ከምኒልክ እስከ ኃይለ ሥላሴ የነበረው እንትን የባለውለታ መደብ ፈጥሮ ለምሳሌ በመቂ አካባቢ በጂል ህዝብ ላይ የተደረገው የመሬት ቅሚያ በሰላሌ አካባቢ በ1949 ዓመተ ምህረት በነራስ ካሳ አስተዳደር በነገራችን ላይ ይሄንን ዶክመንት ብታዩትና ብታነቡት የመሬት እንትን ካሳስ ስክራይብስ ወይም ደግሞ ራስ ካሳስ አድሚኒስትሬቲቭ ፕሮሰስስ የሚል ወይም ደግሞ በአማርኛ የራስ ካሳ አስተዳደር የሚል በአዲስ አበባ ዩኒቨርሲቲ ኢንስቲትዩት ኦፍ ኢትዮጵያን ስታዲስ ቁጥር 849 ፋይል ይሄን ይገኛል እና ጠቅላላ ገጾቹ 340 ሲሆኑ እነዚህን ብታነቡት በትክክል ትረዳለህ የመሬት መነቀል ረሃብን እንዴት እንደሚያስከትል ከሌላ የተነቀለው ህዝብ በሌላ አካባቢ ኢንቫይሮንመንታል ሾክ ሲደርስበት ከአካባቢው ኢንቲግሬት ማድረግ ስለሚያቀተው ከመሬቱም ጋር ስለማይታው እንዴት ችግር እንደሚገጥመው ይሄንን በሰላሌ አካባቢ ያለው ዶክመንት የሆነ ኢትዮጵያ ዶክመንት እንትን ያደረጉት በጣም ጥሩ ነው ጽፎ አስቀምጧል እና ከፍተኛ ሰነድ ነው 340 ፔጅስ ጻፊው ማን ነው ጻፊው ጻፊው መርሴ ሀዘን መርሴ ሀዘን ልዑላዊ ይባላል የፋይሉ ቁጥር ገጹ 492 ዶክመንቶችን ሲይዝ 340 ገጾች ያሉት ራይት ናው በኢንስቲትዩት ኦፍ ኢትዮጵያን ስታዲስ እና በብሪቲሽ ላይብራሪ ይገኛል ይሄ ነገር ኮፒው የአማርኛ ጽሁፍ ነው ራስ ካሳስ አድሚኒስትሬቲቭ ፕሮሲጀርስ ኦኬ ይላል it's a document በአማርኛ የራስ ካሳ አስተዳደር ደንብ ይላል የመሬትን የስራትን የስቅላትን የእርሻ ሁኔታዎችን በመወፈር ለምሳሌ ሰላሌ ውስጥ በፈረስ አይታረስም ከጎጃም አምጥቶ በፈረስ ይረሱ ብሎ እንዴት አድርጎ በእንትን አካባቢ በሂደቡ አካባቢ በመናሪ አካባቢ በእንትን አካባቢ በዚህ በገርበኩራች አካባቢ እንዴት አድርጎ በሽተኛ ፈረሶችን አምጥቶ በአካባቢው ላይ እንዴት ከብቶች እንዳለቁ ያናን ሁሉ ያስረዳል ስንት ከብቶች እንደሞቱ ከዛ ምን ያህሉ ወደ ጅማ ወደ ሐረር ሰላሌ ህዝብ ወደ ጅማ ወደ ሐረር ወደ ባሌ ወደ አርሲ እና ወደዚህ ወደ ጂሌ አካባቢ ከዛም ደግሞ አብቾችና ሰላሌዎችን እንዴት አድርገው እንዳጋጩ የመጀመሪያ ጦርነት የተጀመረው እንዳውም በኦሮሞ ውስጥ ነው እና ረሃቦች የሚመጡት ከዚህ አይነት ሁኔታ ነው ያሁኑ ኢትዮጵያ አስተዳደራዊ ብልሽትና
የዘር ፖሊሲና የመሬት መፈናቀል ነው ዋናው ራብ ዋና በኦሮሞ አካባቢ ያለው ራብ ይሄ ነው በቆቃ በኃይለ ሥላሴ ጊዜ የቆቃ እንትን ወደ 1234 ጋሻ መሬት ነው ቆቃ እንዳሉ የሲባና የጊንዶ ጎሳዎች እንዳሉ ተነቀሉት ይህም ዛሬ የቦራ ወረዳ የሚባለው ነው ከዚህ ከሞጆ አልፈ ወደ ናዝሬት ወደ አዳማ የሚሄደው መንገድ ተቀጥ ብለ ወደ ሲዳማ ወደ ባሌ ስትሄድ በስተግራ የሚገኘው ጋራ ቦራ የሚባለው ወደ ሰቀኝ በኩል ጋራ ጭቋላን ተተ ወደ ግራ በኩል ስታይ አዋሽ የተገደበበት የቆቃ እንትን የወርክ ካሳ ኢንደምኒቲ ኢጣሊያኖች ኢትዮጵያን በወጉበት ጊዜ በሊግ ኦፍ ኔሽን ላይ ካሶ ጦርነቱ ሁለተኛ ዓለም ጦርነት ካከተመ በኋላ የጦር ካሳ ብላ በእንግሊዝ የደም ካሳ የተሰራ ግድብ ነው ያ ግድብ ያዋሽን ወንዝ በመገደብ በዛን ጊዜ ያን ያህል ጋሻ መሬት የሁለት ባለባት ማለት ነው እነ ጃኖ ጥሪ ባለባትና የባለምበረት ለሳገዳ ባለባት የሁለት ባለባት ምድር እንዳለ ለቆቃ ግድብ ተሰጠ በአካባቢው ይኖሩ የነበሩት ከጃንጂሌ ጎሳዎች ሁለቱ የሲባና ኢግንዶ ሰዎች እንደተነቀሉ ሄዶ ወደ አርሲ ወደ ምንጃሩ በዛም ጦርነት እየገጠማቸው ኤክስቲንክት ነው ያጎሳ ዛሬ 6% very minority small የሲባና ኢግንዶ ሌሎችን ታገኛለህ ኪዮች አቦኖች ሐረዌዎች ሌሎችን ጎሳዎች ታገኛለህ ግን ሲባዎችና ኢግንዶች ኮምፕሊት ኤክስቲንክት በሞል ላይ ነው ደረሱት ኢራብ ምንጩ በዛን ዘመን ይሄ ነው ከረዮች ላይ ያደረገው ግፍት እና ፍጅት በነደጃዝማች ሰዓት ጌታኔ በነሻል ቀኛዝማች ነቃጥበብ የመላ አማራ ስለነበሩ በነሱ አሳደር በጦርነት ነው የተደረገው መሬት ቅሚያ ነው በኦሮሚያ ውስጥ ያለው የተፈጥሮ ጉዳይ ሌስ ኮንትሪቢዩሽን ሲኖረው ሰው ሰራሽ የመንግስት ስራ በጣም ትን ያለ ነው በጣም ያየው ነው ወደ እንትን ልውሰድ ወደ 1886 ነው 87 የክፉ ቀን ጦርነት የክፉ ቀን ረሃብ እሱ በሽታን ይዞ ነው ወደ ኦሮሚያ አካባቢ የመጣ ብለውኛል ምን አይነት በሽታ ነው እሱ በኦሮሞቹ በረሆንጌ ይሉታል በአማርኛ አጠራር ያክፉ ቀን ይባላል ሶርሱና ምንጩ ከሆላንድ ከብት ለማዳን ከደች በመርዝ የተበከሉ በሽታዎችን ያመጡበት ዘመን ነው ይባላል በርግጥ በዛን ዘመን ይሄ በጣም አውሬ ሆነ በራሪ ሆነ ሰብል የሚበላው እንትን መጥቷል ትክክል ነው አንድ ጊዜ ስራ ሌላ anyway በዛን ዘመን ሁለት አይነት ነገር ነው የመጣው ያ አብዛኛው ሰው ሰራሽ ነው 90% ሰው ሰራሽ ነበረ ከሆላንድ ሆን ተብሎ ከኢሮፒያንም የተመሰጋቀለ ሆን ተብሎ ሄሎ ሆን ተብሎ ያ ሆን ብሎ የመጣ በሽታ ነበረ አንደኛው እንግዲህ አንድ ጻፊ እንዳስቀመጡት አቶ አበበ ባንቲ የሚባሉ ሰውዬ ይሄንን ጽፏል እኚ አቶ አበበ ባንቲ የመርማሪ ኮሚሽን አባል ሆኖ ደርግ ሲመሰረት የወሎን ህዝብ ራብ በሞያነት ስለዚህ ጉዳይ ያጠኑ ስለነበሩ ከዶክተር ጂሃድ አባቆያስ አሁን ኒውዮርክ ላይ ያረፉት የጅማው የኢሃፓ አባል መስራች አባል የነበሩት ዶክተር ጂሃድ አባቆያስ ጂኦሎጂስቱና አቶ አበበ ባንቲ በዚህ ላይ ብዙ እንትን አድርጓል በአዲስ አበባ ዩኒቨርሲቲም ይሄው ዶክመንት ይገኛል በነገራችን ላይ እነዚህ መርማሪ ኮሚሽን ላይ ከታቀፉት መስፍን ወልደማርያም በርከታ ሀብተ ስላሴ ዶክተር ጂሃድ አባቆያስ መዋዕለ መብራቱ አንሳንዲያጎ ላይ በቅርብ ጊዜ ሞቱት የጀብሃ አባል የነበሩ ኤርትራዊ አሰፋ ሊበን ዘነበ ኃይሌ ሁሴን እስማኤል የኢትዮጵያ መምህራን ማህበር እንትን የነበሩት ኦሮሞ ነበሩ መኮንን ወልደ አምላክ በጣም የታወቁ የአማራ ናቸው የእርሻ ምርምርና የራብ ምርምር ኤክስፐርት ነበሩ አቶ ጌታቸው ደስታ ኮማንደር ለማ ጉተማ የሚባሉ ቀደም ሲል ከሸዋ ወደ አርሲ በመፈር ዘመትነት የገባው ታላቅ ሎየር ነበሩ እሳቸው ከህግ አንፃር ነው የተመራመሩት እነዚህን ሰዎች ጽሁፍ ብታይ እነ ኮሎኔል ነጋሽ ሚካኤል የሚባሉ የትግራይ ተማሩ በአውስትራሊያ ትምህርታቸውን ያጠናቀቁ ምንድነው ይሄ መሬት የከርሰ መቃብር እንትን ያጠኑ ናቸው ወታደርም ቢሆኑ እና እነዚህ እነ ሜጀር አድማሱ ነጋሽ እነ ካፕቴን ምትኩ ደረሰ እነ ካፕቴን ሰላም ሂሮይ ሰላላቅ የተማሩ ኢትዮጵያኖችም ኦሮሞች ብቻ ሳይሆኑ ነበሩ እነዚህ ዶክመንቶች በኢትዮጵያ ላይ ያን ጊዜ በደርግ ጊዜ በንጉሱ መውደቅና በደርግ መምጣት መካከል የተደረገውን የራብ ምንድነው የሚለውንም ዲፊኒሽን ኢትዮጵያ ለምን በ87 86 89 ኮንቲኒዩስ ሆነ የሆላንዶቹ በሽታ መርዝ ተፈጥነን ብሏቸው የወጡት ከብቶች እንዴት እንትን እንዳደረጉ
በኢትዮጵያ ውስጥ ደግሞ በራሱ በጤና ጥበቃ በከብት ጤና ጥበቃ ያልሆነ ሕክምናን በመስጠት እንዴት አድርጎ በወሎ ላይ በኦሮሞ በሌላም ኦሮሞ በአርሲ ላይ ስፔሻሊ የከብት ፍጅት በአዲስ አበባ በፈረስ ፍጅት ያ እንኳን ለያላ ነው የአዲስ አበባ ጋሪ ፈረስ መውጫ ፈረስ ግጂ በደጃዝማች ዘውዴ ገብረ ሕይወት እሱ ሌላ ነው ሌላ ጊዜ እንመለሳለን ኤኒዌይ የዛ አይነት ራቦች ነበሩና ያም ሰው ሰራሽ ነበረ በወሎ አካባቢ እንቅስቃሴ ሁሉ ጊዜ እንትን ይካሄድ ስለነበረ ወሎን አይወዱም ከራስ ያም ከንጉስ አሊ ቦሩ ጋር ከኢያሱ አያት ጋር ከቅድመቃቶ ከነ ንግስት መስታወት ጋር ከነ ጉክሳው ወሌ ጋር ከነዚህ ቀድሞ የኦሮሞ ወሎ ዳይናስቲ ጋር ኢትዮጵያን ሴንትራል ሻዋን መንግስት ይቃወሙ ስለነበሩ ወሎን በጣም እንትን አይሉም ለምሳሌ ወያኔ አሁን አምቦን ጎንደርን ከፍተኛ ውጊያ ገጠማቸውን ቦታ አይወድም የቀድሞ ኃይለ ሥላሴ መንግስትም ወሎን አይወድም ምክንያቱም ተቃውሞታል አጼ ቴዎድሮስን ራያዎች ዘምተውበት ከእንግሊዝ ጋር ተባብረው ገለውታል ሰውየው እብድና ሰው ገዳይ ስለነበረ እና ይሄ ሁሉ ቅን በቀል አለና ሆን ተብሎ ነው አንድ ጊዜ በሽታ ከገባ ደግሞ በንፋስ በአየር በማንም ይተላለፋል እና ሰው ሰራሽ ነበር ያም 90% ኦሮሞዎች በረሆንጌ ይሉታል በአማርኛ አጠራር ደግሞ አማርኛ ተናጋሪ ደግሞ ክፉ ቀን ይለዋል ከዛ በኋላ እግዚአብሔርን ያመጣውና በህዳር ወር ወጣችሁ ዶሮ አቃጠ ያነቃችሁ ጣሉ ምን ተባለ አሁን ለምሳሌ አዲስ አበባ ውስጥ ያለውን ዶሮ ማነቂያ ሰፈር ብትመለከት በአጤ ምኒልክ ጊዜ በህዳር ወር የዳር በሽታ እንዳይደገም ጥቁር ዶሮ ደግሞ የዘረኝነት እንትን አለበት ልክ እንግሊዝ ሀገር ውስጥ መንገድ ላይ ስትሄድ ጥቁር ድመት ካቃወረጠች ፈልፈላ እንደሚባል ወይም በኦሮሞ አካባቢ ባዶ እንስራ ተሸክማ መንገድ ስትሄድ የምታቋርጥ ከተገኘች ክፉ አይነት እንትን እንደሚቆጠር አለና ካልቸራል እንትኖች በዛ አይነት አጤ ምኒልክ ያኖካ ዶሮ ማነቂያ ማለት የታነቁ ዶሮዎች የሚጣሉበት ነው የስራ መጣጡ ይሄ ነበር እና እግዚአብሔር ያመጣው ተፈጥሮ ነውና ያንን ሪፒት እንዳደርግ ዶሮ እየገደላችሁ ጣሉ ተባለ ያ ዶሮ የሚጣልበት ዶሮ ማነቂያ ይባላል ያ ውሸት ነው ሌላ ነፍጠኛውን ሰፈር ጠመንጃች ሰፈር ይባላል ለደጃዝማቾች የሰጡ ደጃዝማች ካሳ ገብሬ ሰፈር ደጃዝማች ነሲቡ ሰፈር ምናምን ይሉታል ተፈጥሮውን ደግሞ ሆን ብለው በህዝብ ላይ ያደርስን በደል በተፈጥሮ ወይም በአምላክ ቁጣ ለማሳበር ዶሮ እያነቁ ያጣሉበትን ዶሮ ማነቂያ ብለው ይጠሩታል ይሄ ቺቲንግ በጣም የሆነ አታላ የሆነ ኢትዮጵያ መንግስታት ከስረ መሰረት ወራሴ መንግስታት ሁሉ አታላዎች ናቸው እና ይሄ ነው ለማለት ነው ያ ባህለ ስላሴ ዘመን ከወሎ ረሃብ ውጪ ስር ነቀል የሆነ በሀገሪቷ ጠቅላላ የታየ ረሃብ ነበር እንዴ አዎ ነበረ እስከ ቦረና በሐረር አካባቢ በከረዩ አካባቢ የወሎ ምንድነው ወሎ ኮምፕሊት ዲስትራክሽን ኦን ኔቸር ኤንድ ሂዩማኒቲ ስለነበረ በጆናታን ዲምብልቢ የሚባለው ብሪቲሽ እንትን በነገራችን ላይ አሁን የሞቱት አቶ አየለ ነጋ ከጆን ማርካሲስ ጋር እንትን መጽሐፍ የጻፉት አናቶሚ ኦፍ ኢትዮጵያን ፖሊሲ የጻፈው ሰውዬ ሞቷል ኢህአፓ ነው ተብሎ ተገሏል እሱ በጆናታን ዲምብልቢ በአስተርጓሚነት ሰርቷል ከኦሮሞዎች መካከል ማን ነዲ ገመዳ እኔም ነበርኩበት ሙሄ አብዶ ነበረ በጉዳዩ ላይ በቡሩ ሜዳ ላይ በተደረገው እንትን ግን በወዶ ዘማችነት የተደረገ ነበረ ኤኒዌይ ጆናታን ዲምብልቢ ያን አካባቢ በመቅረጽ ያንን በመቅረጽ ለዓለም ስላስተጋባ ጉዳዩ በወሎ ላይ ብቻ ተማረ እንጂ ራሁ ብዙ ቦታ እንትን ብሎ ነበረ ኦኬ እና ራቡ ተዛምቶ ነበረ ገባኝ በደርግ ዘመን እኔ ራሴ ልጆኜ ማስታውሰው ኢትዮጵያ አቆጣጠር 1977 እንዲሁም ሰፊ ረሃብ ነበር እሱን የምታስታውሰው ነገር አለ በደርግ በ1985 ከ83 ጀምሮ ያ በፈረንጅ አቆጣጠር 1983 84 85 86 87 ድረስ ሄደዋል ያ የተካሄደው አንድ ረሃብ ሲሆን ሁለተኛ የፖለቲካ ረሃብ ነው ረሃብ በትግራይ አካባቢ በወሎ አካባቢ ነበረ በሌሎችም አካባቢ ዝናብ እጥረቶች ነበሩ በተረፈ ደርግ መሰረተ መንደር መስረታ ሰፈራ ጣቢያ ሰፈራው ሌላ ነው ሰፈራው ከትግራይና ከወሎ በተለይ ከትግራይ
የቲፒኤልኤፍን ኃይል ለማዳከም የትግራይን ህዝብ ነቅሎ በኦሮሚያ ግዛት ላይ ለማስፈር በወለጋ በባሌ በጅማ በጉረፈርዳ አካባቢ ያን ለመንቀል ያ ሰፈራ ጣቢያ ይባላል። ያ ኮምፕሊትሊ ዲስሎኬት አድርጎ አካባቢውን ከተፈጠሩበት አካባቢ ያ ከፖለቲካ ይዞታ ጋር የትግራይን ህዝብ ንቅናቄ ለማዳከም የተደረገ ሰፈራ ነው። ይሄኛው መንደር ምስረታ የሚባለው በየቀድሞ አዋጅ ሲመጣ በየ20 ጋሻ የቀበሌ ገበሬ ማህበራት ይቋቋሙ ነበረ። በኋላ ቪሌጃይዜሽን የሚባል ከኮሪያ ከሶሻሊስት ኮሪያ ከኩባ ከራሺያ ጋር የተመካከለ እና የተደረገ ነገር ነበርና መሬትንም እንትን ለማለት በየዘመኑ ሴም እርሻ ሴም ሜተድ ኦፍ ፍሎይንግ ያርሳሉ በሚል ደርግ በቅንነትም ይሁን በውስጡ ባሻጥርም ይሁን ገበሬው የኦሮሞ ገበሬዎች ላይ ነው። ሌላ ቦታ አልተፈጠረም። ጎጃም አልተካሄደም፣ ትግራይ አልተካሄደም፣ ምዕራብ ወሎ አልተካሄደም። ኢቭን በደቡብ አካባቢ በኮሙናል እንትን ተደራጅተው በሚኖሩት ቀድሞ ደሰራ በሚኖር አልተካሄደም። የተካሄደው በኦሮሞ በተለይ በሸዋ ላይ ነው። በተለይ በሸዋ ላይ እና የመጀመሪያ መንደር ምስረታ ይባላል። ያ ሰፈራ ጣቢያ ኮምፕሊትሊ ከትግራይ እና ከወሎ ነቅሎ ህዝቡን ወደ ኦሮሞ ክልል ላይ ማስፈር ነው። ያ ሰፈራ ጣቢያ ይባላል። ማስፈር ኒው ሪሴትልመንት ማለት ነው። ይሄኛ ደግሞ መንደር ምስረታ ይባላል። ቪሌጃይዜሽን ነው። ስሞል ኮቴጅ ኮሚኒቲዎችን ለመፍጠር ነው ብሎ ከእርሻ ከምን ለምንድን ነው እኔ ራሴ እኮ ልጆኛ አስታውሳለሁ። እሱን ልጆነን ካለንበት የኛ ቤተሰብ ካለበት ነቅለን የተወሰነ ኪሎ ሜትር ሄደን ቤት እንድንሰራ ከተማ ሊሆን ነው የሚባለው። ያኔ ከተማ ገጠሩ ከተማ ሊያረጉት ነው። ምን አይነት ፖለቲካዊ ጥቅም ለማግኘት ነው ሰውን ከመሬቱ ከነበረበት ከኖረበት ማፈናቀሉ? ያኔ በግድ ያኛው ደርግ በኢኮኖሚ ፖሊሲው በአስተዳደሩ ያ በይፋ ሰፊው ህዝብ ለሰፊው ህዝብ ቆመን ከናንተ ተወልደን ለናንተ ቆመን ብሎ ነገር አልቆ ደርግ ሙልጭ ያለ ወታደራዊ አምባገነንና ምንም ዘረኛ እንኳን ነው ብዬ ለመክሰስ ባልችልም ሙልጭ ያለ ዘረኛ አምባገነንና ዘራሲነት ስርዓት ስለተለወጠ በዚህ ማከል ደግሞ በኦሮሞ አካባቢ የተተኮረበት ምክንያት ወቅቱ የኦሮሞ ድርጅት በተለይ ኦኤልኤፍ እየተጠናከረ እየተደራጀ መሀል ሀገር የገባበት ነው እና ወሬው እንትን ያለ ስለመጣ ደርግ የፖሊስ ስቴትን ለመፍጠር ህዝብን ለመቆጣጠር የሚቻለው በአንድ አካባቢ ሆነ በአይነ ቁራኛ የሚጠባበቅ ልክ ራሻ ውስጥ እንደተደረገው በአይነ ቁራኛ የሚጠባበቅ መንደር ፖሊስ ለማድረግ to police each individual ፖሊስ ስቴት ሲቪሉን በፖሊስ አስተዳደር ውስጥ ለማስገባት እየተደረገ ነው። ዋናው አንደኛው የፖለቲካ እንትኖችን እንትን ለማለት ነው። ሌላው የእህል ሰብል ገበያ ድርጅት የሚባለውን በኦሮሞ ህዝብ ላይ በኦሮሞ ግዛቶች ላይ አስፋፍቶ እያንዳንዱ ገበሬ በመንደር ስር ተቆጣጥሮ ምን እህል ወደ ጎተራ እንደሚያስገባ ምን ያህሉን ለመንግስት ሙሉ በሙሉ ለመቆጣጠርና የኦሮሞ ህዝብ ኢኮኖሚ በራፍ ከተዳከመ በኋላ ደርግ አትሊስት እያጣለው ነው ሰሜኑን በሰሜን ኃይሎች የታጠቁ ሞር አድቫንስድ ወታደራዊ ንቅናቄ ያካሂዱ የነበሩትን እነሱን ሉዝ ቢያደርግ ኦሮሞን ህዝብ በቅኝ ግዛት በኢትዮጵያ መዳፍ ስር የወደቀውን የኦሮሞና ደቡብን ህዝብ ለመቆጣጠር ስለዚህ ሰፈራ ጣቢያን በኦሮሞ ግዛት ብቻ ነው ኖት ሲንግል ኤሪያ በጎጃም በጎንደር በትግራይ መንደር መስራት አልነበረም እንዴ? ኖ ለመጀመሪያ ጊዜ ለሞዴል ተብሎ ሐሙሲትና ደብረ ሊቦ አካባቢ ተሞከረ። በሊቦ አውራጃ ወዲያ ተታክሶ ሰዎቹ ውጡ ከዚህ ያሉ እኛ ድሮም በጎጥ ተደራጅተን ያለነው ተባለ። አንዲት መስረት ምስረታ በትግራይ በጎንደር አልተካሄደም። የተካሄደው በአጎ ምድር፣ በዳንግላ፣ በእንጃባራ፣ በቡሬ ሽኩዳድ፣ በቡሬ ዳሞት፣ በአጎ ምድሮች አካባቢ በወንበራ፣ በገሳንገሳ፣ በቀራሩ፣ በአምቢፈታ በዚህ በነግራዝማች ዲሳሳ ዲኮ በለምበራስ አበራጀታ በለምበራስ አርገታ ጉድሬ ባለባትነት ውስጥ የነበሩት ከና ጎበና ባለባትነት ቆበና ቁምቢ የነበሩትን በዚህ አካባቢ በወንበራ ሙሉ በሙሉ የኦሮሞ ክልል በሆነው ተሞክሯል። ከጎጆ ከአምቢፈታ ከገሳንገሳ ከቀራሩ አንስቶ ወደ ላይ አውጥቶ እሬሳ የሚባል አካባቢ በጣም ለኑሮም የማይመች ወደ መታያ ሻንቅላ የፖለቲካ የሚቀርብ ቦታ ላይ ነበረው ተደራጅ ደርግ መንግስት እንግዲህ ቀደም ሲል ጠቅሻለሁ። የመጀመሪያው እንትን በትግራይ አካባቢ፣ በአፋር አካባቢ፣ በሰሜን አካባቢ፣ በኤርትራን አካባቢ የነበረው ንቅናቄ ክልላዊ ንቅናቄ
እየበረታ ስለሄደ ህዝቡን ከዛ በመንቀል በተለይ ከትግራይ ህዝቡን በመንቀል በሰሜን ወሎም አካባቢ አንዳንድ ንቅናቄዎች ነበሩ ድርጅታን መራር ባይኖርም ህዝባን ንቅናቄ ነበሩ እነዛን ሰዎች ከቦታቸው በመንቀል የፖለቲካ ድርጅት እንቅስቃሴዎችን ዲፖፑሌት ለማድረግ ህዝብ አልባ ለማድረግ የተቃጣ እንትን ነው ያንን አካባቢ በሚመለከት የፖለቲካ ጠቀሜታ መንግስት ሊያገኝ ያሰበው ይሄ ነበር ሁለተኛ ደግሞ በሻምበል ገዛኸኝ ወርቄ የታጠቅጦር ሰፈር የብሔራዊ ወታደሮች እንትን ፖለቲካል ኮሚሳሪ የነበረው ንግግር አዲስ ዘመን ጋዜጣ 1983 ብትመለከት ያይረዳል የሽመልስ ማዘንጋ በሰርቶ አደር ማለት የሰራተኞች ፓርቲ አደራጅ ኮሚሽን ተብሎ ያን ጊዜ ገና ፓርቲ አይደለም ኢሳፓኮ ኢትዮጵያ ሰራተኞች ፓርቲ አደራጅ ኮሚሽን ተብሎ ተቋቋመው የዛ ልሳን ነው ሰርቶ አደር የዛን ወር ብትመለከት በሽመልስ ማዘንጋ የሮት ዓለም ጉዳይ ዋና እንትን የነበረው ብትመለከት ዜጎች ሁለት ሌላው እንትን ዜጎቻችንን በክልል ዳር ድንበሮቻችንን በሐቀኛ ዜጎች ለማስጠበቅ ነው ብሏል ምን ማለት ነው የኦሮሞ ህዝብ ሐቀኛ ዜጋ ኢትዮጵያ አይደለም ማለት ነው ከሰሜኑ ህዝብ አውጥቶ ሰፈራው የተካሄደው በባሌ በጅማ በጉራ ፈርዳ በወለጋ በዚህ በኦሮሞ አካባቢ በአርሲ በዚህ አካባቢ ነው ተካሄደው በሐረርም በተወሰነ ደረጃ ሐረርን የራሳቸው ሚሊሻ አስፍሯል እንደገና ከወሎ ከትግራይ የመጣውን ሳይሆን የራሳቸው ሚሊሻ የስለላ ኃይል ሰርጎ ገቦችን ለመቋቋም በሚል የነቁና ተደራጁ ከህዝብ ደህንነት ኮሌጅ ወደ ኮተቤ መሄጃ ላይ አሁን ወያኔ ከሚያሰለጥንበት የሲቪል ሰርቪስ ኮሌጅ አክሮስ ያለው ከዛ ጋር የህዝብ ደህንነት የነበረውን አሰልጥኖ በኦሮሚያ አሰልጥኖ ደርግም ያሳፍር ነበር ያም ኦልፍን ደግሞ የኦሮሞ ንቅናቄና ሌሎችንም እንትኖችን ለመቋቋም ነበር ስለዚህ ዋናው ጥያቄ አንደኛ በተከተጎዱ በእርሻ በመሬት እንትን እልቂት ለእርሻ በአመት ባልሆኑ መሬቶች በተለያየ አመት በየአመቱ ይከሰት የነበረውን ድርቅ ዜጎችን ከተጎዱ አካባቢ አንስተን ይላል ያንን ዲፖፑሌት የትግራይ ህዝብ ንቅናቄ ለማዳከም ነው አላለም ግን ሰፈራው በትግራይ ህዝብ ላይ ነው የታፈሰው በትግራይ ነው በገበያ በጠመንጃ እየተገደደ የታፈሰው እንዳውም ረሃብ ከነበረበት ቦታ ሳይሆን ትንሽ ለምለምና ራሳቸውን ችሎ ከሚተዳደሩት የትግራይ ገበሬዎች አካባቢ ነው ዋናው በሁሉም ተካሄደው እንደዚሁ ነበር ያ በዛ አካባቢ የፖለቲካ ደርግ ያገኘ የነበረው ጥቅም ይሄ ነበር በሌላ በኩል ደግሞ በይፋ በጋዜጣ በአዲስ ዘመን በሰርቶ አደር በኢትዮጵያ ሬዲዮ እንደተነገረ ሁሉ ዳር ድንበሮቻችን በሐቀኛ ዜጎች ለማስጠበቅ ነው ብሏል እና ይሄንን በመነገርኩ አሁን የተጣደና አዲስ ዘመን ጋዜጣ 1981 82 83 84 85 በተከታታይ ወጥተን ብትመለከት ይሄንኑን ያመለክታል እና የኦሮሞን ህዝብ ቀጥታ ዴሞግራፊክ እንትኑን ፕሮፋይሉን ለመለወጥና አሁንም ያለው አሁን ደብረ ዘይት ላይ ወይም ቡሾፍቱ ላይ የተደረገውን እንትን ተመልከት ኦልሬዲ ተሽሯል የኦሮምኛ በኦሮሚያ ዞን ውስጥ ወይም ደግሞ በኦሮሞ ክልላዊ መንግስት ውስጥ የኦሮምኛ ቋንቋ ብሔራዊ አካባቢ ቋንቋ ነው ተብሎ ማንኛውም በኦሮሚያ ክልል የሚገኝ ኦሮምኛ ይማር ነበር በቡሾፍቱም ተሽሯል በከተማ ውስጥ በምርጫ ይካሄድ ተብሎ ወደ ኦሮሞ ምርጫ የሚመጣው ሰላም ባላገኝ ቋንቋና ሀባይን ቋንቋ ሊማር የሚለው ወደዛ ይገባል ሌላው ግን ወደ አማርኛ ይገባል የፌደራል ስራ የሚገኘው ደግሞ በኦሮምኛ አይገኝም በአማርኛ ብቻ ነው ስለዚህ አደገኛ የሆነ እንግዲህ እየተካሄደ ነው ማለት ነው እና ዋናው ጥያቄ ኢንፋሲስ ወይም ደግሞ አጥሮት ማድረግ የሚገባው በሐቀኛ ዜጎቻችን በሐቀኛ ዜጎች ማን ነው ሐቀኛ ዜጋ ማን ነው ሐቀኛ ያልሆነው የትኛው አማራ ለማለት ነው ሐቀኛ ማለት ፕሮፐርሊ ኢትዮጵያ ነው የሚባሉት የአማራውና የትግራይ ክፍል ብቻ ነው ስለዚህ በደርግም ይሄንን ተመስክሯል ምክንያቱም ዳር ድንበሮቻችን በሐቀኛ ዜጎች ለማስጠበቅ ገዛኸኝ ወርቄ ሽመልስ ማዘንጋ አቶ ብዙአየሁ አለማየሁ ዋናው መሪዎቹ የስብሰባውን ዋና ዓላማ እና አቶ ማን ነው መስፍን ወልደ ማርያም እነዚህ ተናግሯል በይፋ መልካም የነበረው ጎለሌል ኃይሌ ወልደ ጊዮርጊስ የሚመራ ጦር ታዞ 353 ሰዎች ሞቶ
በጊዜው እኔ የተፈታበት ጊዜ ነበር። ይሄንን የኦሮሞ ነጻነት ግንባር ሬዲዮ ከሱዳን አስተላልፎታል። ያን ጊዜ እኔ በላኩት መሰረት 353 ሰው ነው የሞተው ግንቦት ወር ሜይ 1983 እና በጠቅላላው የኢትዮጵያ ረሃብ እዚህ ሀገር መተን ምሳሌ የሆንበትን መቼም ሰው ሰራሽ ነው እንጂ የእግዚአብሔር ቁጣ አይደለም ነው ማለት ነው። የእግዚአብሔር ቁጣ አይደለም፣ ሞር ሰው ሰራሽ ነው። የኦሮሞ ሕዝብ መሬቱን እንዲሸጥና እንዲሰደድ ተገደዋል። በሱሉልታ በጫንጮ አሁን አዲስ አበባ ልዩ እንትን የሚባለው ሪሊ አንድ በከተማ በአዲስ አበባ ማዘጋጃ ጥሩ ስራ የነበረውና አሁንም በከተማ ፕላኒንግ ፒኤችዲ ያለው ልጅ ጥሩ አድርጎ በኦኤምኤን ሬዲዮ እና በተለያዩ ሬዲዮዎች ተሰጥቷል። ትክክለኛ አባባል ነው፣ ትክክለኛ ግምት ነው፣ ትክክለኛ አሴስመንት ነበረ እና አሁን ያለው ሞር ኦፍ ሰው ሰራሽ ነው። ሞር ተፈጥሮ ምናልባት ኮንትሪቢዩሽን የተወሰነ ሊኖረው ይችላል። ከተፈጥሮ ኮንትሪቢዩሽን ደግሞ ኢትዮጵያ ሪፒትድ የሆነ ረሃብ ካለ ፌር የሆነ ገቨርንመንት ቢኖር ይሄን ነገር ከመጀመሪያው ማገድ ይችላል። ለእርሻ የማይመቹትን ኢንዱስትሪያላይዝ በማድረግ ኤሪያውን ወደ ሌላ ዓለም አቀፍ ከአቅም በላይ ከስቴት ባጀት በላይ የሆነውን ደግሞ ለዓለም አቀፍ በጊዜ በማሳወቅ አልተራምንም ብሎ ነው የኢትዮጵያ መንግስት መግለጫ ያሰጠው። ሌሎች ኤንጂኦዎች ናቸው ያመለከቱት። አቶ ሄደው በውጪ ሀገር ስትኖር ስለ ኢትዮጵያ ረሃብ ሰው ምን ይላል? ፈረንጆቹ ምን ይላሉ? እንደው ያጋጠመ ነገር አለ? ፈረንጆች እንትን ያሉ ናቸው። በኢትዮጵያ ፖለቲካል ጂኦፖለቲካል ኢንተረስት ያላቸው የተፈጥሮም አለ ሰውም አለ ነው የሚሉት። ሌላ ደግሞ ዴዘርቲፊኬሽን ከሰሜን ከሰብ ሰሃራን ኤሪያው ስለምትገኝ ከሰሜኑ ዴዘርቲፊኬሽን እየተካሄደ ስላለ የተለያየ አየር ስም የሚሰጣቸው እንደ ሱናሚ እንደ ምናምን ብሎ ከኢንዲያን ኦሽን የሚነሳ ደረቅ አየር እያሉ ብዙ እንትን ይሰራሉ። ግን ሰው ሰራሽ መሆኑን በትክክል ያውቃሉ። ነገር ግን የሶማሊያን መንግስት ለማፍረስ ሆርን ኦፍ አፍሪካን ለመቆጣጠር የምዕራቡ የኔቶ አባል ሀገራት ሄሎ አቤት ነገር የኔቶ አባል ሀገራትን የጂኦፖለቲካል ኢንተረስት እና የፖለቲካ ሚድል ኢስትን ለመቆጣጠር የሚያደርጉት እንትን ይሄንን የተፈጥሮ ነው፣ የኢትዮጵያ መንግስት ብላሽ ነው፣ ሰው ሰራሽ ነው፣ በጦር በማፈናቀል የመሬት ፖሊሲን ኔቲቭ ፒፕሎችን አይሉም። ያውቁታል። ቤተዛኒ ያውቁታል። ቬሪ ኤክስፐርት ኖሌጅ ቤዝ ነው። ዩሮፕም ሆነ ኖርዝ አሜሪካ እውቀት ያለው በቂ ምሁራን ያሉበት ሁሉን ነገር አስተያየት የሚያደርጉት እንትን ነው። በቂ እውቀት አላቸው። አያውቁም ለማለት አሁን ፖለቲካል ኢንተረስቱ ነው። ምክንያቱም ከቃኞ ስቴሽን በደርግ ቃኞ ስቴሽን የአሜሪካ የጦር እንትን ከተገረሰሱ በኋላ አሁን መልሰው አገሩን ምዕራቡ ከተቆጣጠረ በኋላ ይሄንን ኢትዮጵያን መንግስት ዲስክሬዲት ካደረጉ ቤዝ የላቸውም። ሌላ ኃይል ሊመጣ ይችላል። ስለዚህ ያለውን መንግስት መንከባከብና ችግሩንም መደበቅ ወይም ደግሞ አቀጥቅጦ መናገር ህዝቡንም እንዳስከፉ አንዳንድ ጊዜ የሰብአዊ መብቶችን እንትን ያደርጋል ይላል። የሰብአዊ መብት ጥያቄ አገር ያለውና ሲቪል እንደ ሶሻል ሊበርቲ ባልነበሩበት ብቻ የሚደረግ ነው። እንደ ኦሮሞ ህዝብ ያለው አገር የሌለው it's not a question of human rights, it's a question of loss of nation identity country and so on እና ይሄንን አገር የሌለውን በሂውማን ራይት ዲግሬድ አድርገ ሪዳክሽኒስት ፖሊሲ ምንድነው የምትፈልጉት? ሰብአዊ መብታችን ኦሮሞም ጀምሯል። አሁን ምንድነው ችግራችሁ? ሰብአዊ መብት የለንም። then your problem is just a civil issue ይሄ ነው። ምክንያቱም ራሱ የኦሮሞ ህዝብ ጥያቄ ማሁን ሌላ ፌዝ ባለም አቀፍ ቋንቋ በተለይም በምዕራብ በሰሜን አሜሪካ በአውሮፓ human rights የሚለው ቨርሽን say where you are ወዳላባችሁ ቆዩ፣ አገር ለመመስረት ኔሽን ቢልዲንግ ውስጥ አትግቡ፣ መሬታችን ተነካ፣ ሚስቴ አለግባብ እንትን አለች፣ አለግባብ በ24 ሰዓት ፍርድ ቤት አለገ በዚህ ብቻ ኑሩ ነው ጥያቄው። ራሱ ሪዳክሽኒስት ነው እና ምዕራቡ እንትን ያቃል። ነገር ግን ወያኔ የደንበኛ መንግስት ነው። it's a client state of the super powers of the great powers። ስለዚህ they don't put the whole blame on the state and the land policy and the warmongering nature of the state and the ethnic cleansing by the existing TPLF or Tigray ethnic group based dictatorship party። ምዕራቡ ዓለም ይሄንን ያውቃል። but they don't want to address this issue because it's a client state ደንበኛ መንግስት ነው። ምንድነው እኔን የሚያጋጥመኝ ሰፊው ማህበረሰብ ኢትዮጵያን ያውቃል።
ኢትዮጵያን አቅም ማቃ በተለይ ኦልድ ጄነሬሽን ኃይለ ሥላሴን ያውቃሉ የኢትዮጵያ ረሃብ ያውቃሉ እና እዚህ ሀገር እንደመጣው እኔ እስኪ እኔም ባር ጎራ ልበልና ልጠጣ ብዬ ጎራ አልኩኝና አንዱ ነጭ ሰክሯል ወደ እኔ ያለውበት መጣና አዩ ፍሮም ኢትዮጵያ አለኝ ከዛ አለመዳረቅና ከሰካራም ጋር ላለመጨቃጨቅ ብዬ የስ አልኩት ከዛ ዞር ብሎ ስክሪፕቱ አውጥቶ ማስታወሻ ወረቀቱን ቀዶ ስልክ ቁጥሩን ጽፎ ሰጠኝ ከዛ ምን ላግበት ምናምን ነገር አልኩት call me when you are hungry አለ oh my lord ይሄ ምንድነው አንድ ሰካራም እንኳን ኢትዮጵያን የሚገልጸው ለኢትዮጵያዊ ይራባል ገባ ትራባላችሁ ረሃብ አለ እናንተ ጋር ትራባላችሁ ማለት ነው በሱ ፖይንት ማለት ነው right ያ እና ሀገሪቷ ማለት ህብረተሰቡ ራሱ ሲቲዝኑ ራሱ የሚገለጸው በረሃብ ነው ይሄ ነገር ያ ተፈጥሯዊ ስጦታ ሆነ አልቆማለ አሁን ደግሞ ደብል ዲጂት ኢኮኖሚ ሀገራችን ሰማይ ጠቀሰ ፎቆች ምናምን እየተባለ ዛሬም ደግሞ 10 ሚሊዮን ተርቧል ምናምን ሲባል ትንሽ እንደው መቼ ነው ለረሃብ አለርጂክ ምን ነው ብዬ አሰብኩ ራሴ ያ ስቴት ካፒታል ወይም ደግሞ ስቴት ዌልዝ is not a public wealth is not the people's wealth like economic growth economic development የሚባለው ተርሚኖሎጂ በዚህ ይለያል አንድ መንግስት ሀብታም ሊሆን ይችላል ያልነበሩ በኃይለ ሥላሴ ጊዜ ከማንኛውም ሀገር ሮልስ ሮይስ የነበራት ሀገር እንግሊዝ አሜሪካና ኢትዮጵያ ብቻ ነበሩ የደቡብ አፍሪካው ያን ስሚት ሮልስ ሮይስ አልነበረው ሮልስ ሮይስ ማለት ቡሌት ፕሩፍ መኪና ማለት ነው እንግሊዝ ሀገር በጣም the most expensive bullet proof መኪና ማለት ነው ያቺ ሀገር ደሃ የነበረች 90% ማይም ሆነባት ምድር ሮልስ ሮይስ ይነዳ ነበረ ፔጆ 540 ሲሰራ መጀመሪያ ኢትዮጵያ ነበር ገበያ ሲራገፍ የነበረው እነ ሞኤንኮ ታላላቅ መኪናት መጪና ላኪዎች ደጃዝማች ባልቻው ሰላ ተገበ ያለው ሞኤንኮ ታውቃለህ እና አገር ዓለም ላይ የሚሰሩ አዲስ መኪናዎች መጀመሪያ የሚገዙት ኢትዮጵያ ነበር ኢትዮጵያ the poorest እንትን ነበረች the more the large አብዛኛው ህዝብ ሲደሃይ ሁሉ ጊዜ ጥቂት ገዢ መደቦች ሀብታም መሆናቸውን ነው የሚያመለክተው ኢንዲኬሽኑ ይሄ ነው the more the mass is impoverished the more the small elites or ruling classes are enriched ማለት ነው ለዚህ ነው አሁን pyramid of society በመሰራበት ጊዜ middle class እንትን ነው ፒራሚዱ የኢትዮጵያ ሚድል ክላስ በጣም ስሞል ነው ቀጭን ነው የሰው አንገት ይመስላል ያደጉት ሀገሮች የአሜሪካን የጀርመን የራሽያን ይሄንን ብትወስድ በልኪ ሚድል ክላስ ይሄ ሆዱ ላይ ሰፋ ይላል ፒራሚዱ because the middle class is large ማለት ነው well to do more well to do class አለ ማለት ነው the most millionaire class ቀጠን ይያለ ሹል ላይ ልክ እንደ ኢጂፕት እንትን ይወጣል ይሄ ፖፑሌሽን ፒራሚዱን by well ኮንስትራክት ብታደርገው እና በኢትዮጵያ ውስጥ ያው ይሄናል መኪና ሪንግ ሮዶች የቀለበት መንገዶች በአዲስ አበባ ሲሰሩ ለማመን ያቅታል የዋቢ ሸበሌ ሂልተን ሼራተን ትላልቅ ዓለም አቀፍ ሆቴሎች በዶላር ብቻ የሚሰሩ አምቦንካ በዶላር ብቻ የምትታደርበት ሆቴል አለ አዳማ ይሄ ሁሉ ሲኖር you will think ቱሪስቶች በሚሄዱበት ጊዜ ኢትዮጵያ ደሃ ነች ብሎ አይናገሩም ምክንያቱም ያንን የሚደህየውን ሀገር እንትን አይልም በመጀመሪያ በኢትዮጵያ ቲቪ ሲገባ በ1962 ባበሻ እነ ጠቅላይ ሚኒስትሮችና ኦኢዩ ተሰብስቦ አንድ እንትን ይናገራል ቲቪ ዓለም አቀፍ በሙሉ መርካቶ ክፍለ ሀገር አውቶቡስ ተራ ይሄ ጳውሎስ ሆስፒታል የነበረበት የዛሬው ጳውሎስ ሆስፒታል ሉል መኮንን ጎደ ነበረ ያንን ነው አንስቶ ክፍለ ሀገር ጠቅላይ አውቶቡስ ተራ ያደረጉት እና በሙሉ ቲቪዎች እንትን ብሎ ነበረ ከሰባተኛ አንስተ እስከ አብነት ቡና ቤት እስከ ሌት ዘነበወርቅ ድረስ በዛ ግምራ ሰፈር ገጃ ሰፈር በዛ ደግሞ በጉለሌ አካባቢ ጋላ ለጋሲዮን የሚባል አለ በዚህ በጀነራል ታደሰ ብሩ ኮልፌ እንጨተራ አንስተ እስከ አስኮ ድረስ ያለው ጋላ ለጋሲዮን ይባል ነበር በጥንት አጠራር ኦሮሞች ስለሚበዙበት ኳርተሩን ለናን ጊዜ ጉራጌዎች ሌሎች ወጥቶ ቤት አልሰሩም አማራ እንዳውም ቤት ያለው አንድ ሰው ነበረ ደጃመ በቀለ ማን ነው ይባል አሉላ በቀለ ይባል እሱና ራስ ኃይሉ ብቻ ነበሩ ራስ ኃይሉ በስብከት ያው ጎጃሜ አማራ ባንጂ ሰውየው
ኦሮሞ ናቸው። ኤኒዌይ ከዚህ በተረፈ የተቀረው የኦሮሞ እነ ቀለሪቅቱ ቤት ተፋለ ነው እነ ቱሉ አያኖም ቤት እዚህ ኤኒዌይ ሜንሽን ለማድረግ ያህል አብዛኛው መሬት ቦታ የኦሮሞች ነበረ እና ያን ሁሉ ቲቪ ገባ ቁጭ አለ። አሁን አፍሪካ እንትኖች ምንድነው ኢትዮጵያ ሀብታም ነች፣ ቴሌቪዥን እንኳን በቤት ቲቪ ሴት እንኳን በቤት በየቤቱ በየውጭ ሁሉ ለህዝቡ ይታያል ተባለ። ያኛው ጥያቄ አፍሪካን ህዝብ መሬቶችን ለመደለል ነው። ያን ጊዜ ራብ ኦልሬዲ ቦረናን፣ ከረዩን፣ ሐረርን በተለይ ኦጋዴን ክፍሎችን፣ ወሎን፣ ትግራይን፣ አፋር ክልልን እንዳለ እንደመታ ነው ያን ዘመን። እንዳውም አልተወራም። ንጉሱ የምዕራቡ ኃያል አገራት ደንበኛ ስለነበሩ ጭራሽም አልተወራም። ያለቀው አልቆ በኋላ በግሬደር ተቀበለ። ከመምጣቱ በፊት ይሄ በኋላ ደርግ ህዝብ ማሰልጠኛ ኮሌጅ ብሎ የሰራበት ካሁኑ ሲቪል ሰርቪስ ኮሌጅ በስተቀኝ አክሮስ ሮድ ያለው አሁን ያለው ሲቪል ሰርቪስ ኮሌጅ የወያኔው ልክ እዛ አይነት ህዝብ ማሰልጠኛ እንትን ነው። ግን የደርጉ ደግሞ ከጥይት ፋብሪካውና ከእንትኑ ወደ ታች ያለው እዛ ጋር የሆነ ጎተራ ተሰርቶ ለማኞች ድንጋይ ተሸክሞ እንትን የሚሉት እጣቸው ያበጡ ከዚህ ከሮባ በጥዬ ፊቼ ቡና ቤት ቀጥሎ በራፍ ላይ ለምኖ የነበረው በሙሉ ተለቅሞ እዛ በመርዝሩት አለቁ። የአፍሪካዊ ተወላጆች እንዳያዋቸው እና በዛን ጊዜ ተማሪዎችም ይሄንን ነገር በተለይ በአዲስ አበባ ዩኒቨርሲቲ የነበሩ በኃይለ ሥላሴ ዩኒቨርሲቲ የነበሩ ጮሃል። ይሄንን ሁኔታ ያን ያህል ነው። ከመንቆሻሻ የሰው ልጅ እንደ ቆሻሻ ይጠረግ ነበር። አሁንም ሪንግ ዌይ አዲስ አበባ እንትን ለማድረግ ብዙ ህንጻዎች ስታይ የተራበ ነገር አይደለም። ግን ህዝቡ የሚበላ የለም። ራሴ ገበሬ ወንድሞቼ ተፈናቅሏል። ቁልነት ነው የሚሰሩት 8 የሚሆኑት በዚህ በሙሉ አካባቢ መሬት ተሽጦ አልቆ የለንም ብሎ በቃ እንደ ሸጣችሁ ማሽዋል ታክሮኒ። እሱን እስኪ የመጨረሻ ጥያቄ እናርገውና አዲስ አበባ እያደገች ነው። የኦሮሞ ገበሬን ከተማ የሆነ ነው። ከዚህ በሰሜኑ በኩል አሁን እንዳልከው ሙሉ አካባቢ ድረስ ደርሷል። አዲስ አበባ በዚህ እስከ ቡሾፍቱ ደርሷል። ይሄ እድገት እንዴት ታየዋለህ አንተ? እድገቱ ጸረ ኦሮሞ ነው። ግዛቸው ቴሶ ዶክተር ግዛቸው ቴሶ ዳላስ ናርነቱ የሆነው ቀድሞ በአዲስ አበባ መዘጋጃ ቤት ለብዙ ዘመን ያገለገለና አሁንም በአርባን ፕላኒንግ ፒኤችዲ ያለው በትክክል አስቀምጦታል። ኔቲቭ ፒፕልስ ኮንሲደሬሽን የለውም። ልክ እዚህ አይነት አሜሪካ ሀገር ውስጥ ነዋሪው የዘላለም ነዋሪ ህንዶች የት እንደገቡ የት አሉ? ጠፍቷል፣ ወድሟል። ሌሎቹ ደግሞ በሪዘርቬሽን ውስጥ ገብቶ እንደ ዙ ፓርክ እየተጠበቁ ናቸው። የኦሮሞ ህዝብ አሁን ምንድነው ከተማ ስፋት የሚባለው በነገራችን ላይ ሙሉ እነ ንጉሴ ሞሩ የጅራን መሪድ ንጉሴ አባት ማለት ነው። ንጉሴ ሞሩ የሙሉ ተወላጅ የሆኑት የነሱ ጥሩ የሆነ የእርሻ አካባቢ ነበረ። በነገራችን ላይ ሜሶሮች እና ኃይለፊዳ ሸሽቶ ያለቁት አልቆ የተረፉት ተይዞ ተረሸኑት በዛ አካባቢ ነው ሙሉ። ምክንያቱም ልጃቸው አስተዋይ የሜሶን ሴንትራል ኮሚቴ አባል ነው። ጀነራል መሪድም የተወሰነ ጊዜ ብሏል። ሰው ሽማግሌውን ደግሞ እዛው አባል አድርጓል። ምትኩ ተርፋሳ የሚባል የሜሶን ልጅ የመነገሻ አውራጃ ሆኖ እኔን ተክቶ ለካ በዛ አይነት አካባቢውን ቁጥጥር ስር አውሎ ነበረ። ኤኒዌይ አሁን እነ ንጉሴ ሞሩቄ የለም ብትሄድ የነ ጀነራል መሪድ ንጉሴ አባት ማለት ነው ተፈናቅሏል። መሬቱ ማን ገዛ? ስልጤዎች ናቸው ገዙት። ስልጤዎችን ከጉራጌዎች አትበሉ አንለምበሉ አደሮች ነን በሉ ተብሎ በግራኝ መሐመድ ጊዜ ነው በስልጤና በወይቆችና ወታጀራ አካባቢ ከማርቆና ከመስቃን ጎን የሰፈራችሁት ግማሾቻችሁ ትግሮች ናቸው፣ ትግሮች ነን በሉ አደሮች ነን ብሎ ከጉራጌ ከደቡብ ህዝብ ነጥሎ ብሏቸው የስልጤ ብሔረሰብ ተብሎ ለብቻው እንትን ብሎ ከወያኔ ጋር አዲስ ጋብቻ ተፈጥሮ አሁን ለስልጤ ነው መሬቱ እየተሰጠ ያለው። ዳለቲ የዚህ ዳለቲ ነውሶ የሚባል ሰበታ ወደ ዓለም ገና መሄጃ ላይ ሰበታ ስትሄድ የዚህ የወርጂ ኦሮሞዎች መኖሪያ የነበረው በሙሉ የአዲስ አበባ ክልል ሆኗል። ሰበታ ታጂ ወደ በቾ ከመሄድ አዋሽ በሎን አልፈ የምትጀምረው ከተማ ታጂ የኢሉ ወረዳ ማለት ነው። እና እነዚህ በሙሉ ኦሬዲ መሬቱ በቃ እንትን ነው። ገበሬው እንዴት ነው መጀመሪያ ያሰክሩታል ወይም በወንጀል ያሳስሩታል፣ የሆነ ነገር ያደርጉታል፣ ከዛ ይፈርማል፣ መሬቱን ይሸጣል። ታሶል እና ሙሉ አካባቢ ሙሉማ ኦሬዲ ብርም ሊሰጡት የመሬቱን ቫልዩ አያወጣም እንጂ ብርም ሊሰጡት ይችላል። ግን በጣም ርካሽ ነው።
ብሩንም አንደኛ በአማርኛ ነው ሁሉ መሬት የሚሸጠውና የሚለወጠው በፌደራል ቋንቋ ነው። አብዛኛው ኦሮሞ ህዝብ ቋንቋኑ ማቅም ቡና ቤት ነው የሚፈረመው ሁሉ። ስለዚህ በዚህ አይነት መሬቱ በሙሉ በማያውቀው ቋንቋ እየተፈረመ መጠጥና እንትን እየተደረገ መጠጥና እንትን ገበሬዎችን እያጠጡ እያሰከሩ እንትን ያደርጉታል። ከተማ ሲመጣ በማጅራት መኪዎች እየተመቱ ያንን ገንዘብ እንትን ይላሉ። ራሳቸውንም እንትን አይሉም እና ኦልሬዲ ምንም አይነት እንትን የለውም። ስለዚህ የከተማው እድገት ነዋሪውን ህዝብ አይለውጥም በኢኮኖሚ ኖ አንደኛ ሰፋሪውና ቤቱን የሚገዛ መሬቱን የሚገዛ ማን ነው የትኛው መደብ አባል ነው የሚለውን ነገር ይዛል። ሁለተኛ ገበሬው መሬቱን ሲሸጥ ወደ ንግድ ካፒታል አድርጎ ወደ ንግድ የሚለውጥ ተለዋጭ መሬት የሚሰጣው የስሞል ኮቴጅ ኢንዱስትሪ ለማቋቋም ዕውቀትና ትምህርት ተሰጥቶት በዛ አይደለም። ሸጠ ሴተኛ ዳሪ ጋር ሄደ ወይም አዲስ አበባ ከተማ ገብቶ መኪና ገጨው የት እንደገባ አይታወቅም። ዞር በል ነው በቃ። በመጀመሪያ ቋንቋኑም አያውቅም በምን ላይ እንደሸጠ። እኔ ገሌ ለተባለው መሬት እንትን ትሸጥ ይሄን አል ገንዘብ ተቀብዬ በምንትን ነው ምንም ነገር ቋንቋኑም አያውቁትም። መጀመሪያ ያሳክሩታል ሰውየውን በደላላ እና መሬት ሰዎቹ በሙሉ ገንዘብ ሲያገኙ ጅማ ሄጄ ገንዘብ ቡና ለቅሜ እንትን እላለሁ ብሎ ጅማ ሀገር ይሄዳሉ። you don't drive? Okay. alright anyway ገበሬው ምንም አይነት ፕላን የሆነ urbanization replacement land መተኪያ መሬት በመስጠት ገበሬውን የስሞል ኢንዱስትሪ ወይም ኮቴጅ ኢንዱስትሪ የማቋቋሚያ ትምህርት አቋቁሞ መሬቱን በገዛ ፍቃዱም አይደለም። አንደኛ በጠመንጃና በትን ነው። ሁለተኛ በማታለል ነው። ሁለት ዘመቻ ነው። የግለሰብ ዘመቻ የግለሰብ ዘመቻና የመንግስት ዘመቻ ነው በኦሮሞ ህዝብ ላይ እየተካተተ ያለው። ስለዚህ በአጠቃላይ የአዲስ አበባ ፕላን ማስተር ፕላን የኦሮሞ ህዝብ ጄኖሳይድ ላይ የኦሮሞ ህዝብ ለመጨረስ የወጣ የኔቲቭ ህዝብን መብት ያልጠበቀ የኦሮሞ ህዝብ ከጥቅም ውጪ ለማድረግ የታቀደ እንጂ ምንም አይነት የከተማ ልማት የለውም። nothing to do with any urban development. It's a genocide. I refer you to Dr. Mituku Teso's interview. No. የት ነው የሚቆመው እድገቷ ወይስ አይቆምም? እድገቷ የኦሮሞ ህዝብ ከመሬት ላይ ተፈናቅሎ ዘሩና እንትኑ ጠፍቶ መላው የገዢው መደብ ያበሻው አገር ኢትዮጵያ ሙሉ ከኦሮሞ ወዳው ኦሮሞ እስከሆነች ድረስ ብቻ ነው እድገቱ። It is not going to stop there. ወደ ወለጋም ወደ ጅማም ወደ ኢትም the same ከተሞቹ ይሰፋሉ። ከተማ ለአዲስ አበባ ብቻ አይደለም። የጅማ ስፋት ነው። አርባኑ ሴትለር ነው። ሴትለሩ ማን ነው? የኢትዮጵያ የጦር አበጋዞች በተለይም የትግራይ የጦር አበጋዞች የነሱ ሹሞች የነሱ ጋሻ ጃግሬዎች የነሱ ደላሎች የነበሩ በተለይም በደም ከኦሮሞነት ምንም የሌላቸው ምንም አይነት በደም ከኦሮሞነት ግንኙነት የሌላቸው መጤዎች ወይም ደግሞ በስካር በህሊና ህመም ራሳቸውን በንግድና በእንትን ብሎ ዘራቸውና ትውልዳቸውን አይደንቲታቸውን ሉዝ ያደረጉት እነዚህ ናቸው። አብዛኛው የጦር አበጋዞች ናቸው። መሬቱን የሚገዙት አብዛኛው የጦር አበጋዞችና ዘራፎች ናቸው። እና በአጠቃላይ በኦሮሞ ህዝብ ላይ ጄኖሳይድ የታወጀበት እንጂ የከተማ ልማት አይደለም። taken into consideration the rights of the native people, the rights of the individual, native land right. Still the Australian ህግ እንትን አንብብ the Australian High Court of Justice ስለ መቦ land right. It is the highest ever judgment and the document written in relation to native land owners. Mabo, M-A-B-O, land rights. Australian High Court of Justice v Mabo land right የሚል ነገር ነው። እርግጥ ነው it is the highest page ሁሉ ነገር ማንበብ ማሳውን መሬት ዳኛው አንድ ዳኛ ነጭ ነው ያለው ምንድነው መሬት ኔቲቭ ላንድ መሬት ምንድነው መሬት በገንዘብ የማይለወጥ ተመን የሌለው የትውልድን ስም የትውልድን ከገንዘብ በላይ ሆነ የትውልድን ታሪክ የትውልድን ህልውና የሚገልጽ ነው። ምድርን በገንዘብ መለወጥ የተፈጥሮ አንድን ህዝብ መሬት እንትን ማለት ትውልዱን ተፈጥሮን መክፈፍ ማለት ነው። ቁጭ ብሎ ነው you cannot estimate by money እና ይሄ ነው ገንዘብ ይሄ ሺህ ብር ሰጥቻለሁ ተለቀል ብለህ መሬት ኔቲቭ ላንድ የምብርት ምድር በገንዘብ አይተመንም። the land is gain you are gain ለዚህ ነው ማን ነው ይሄ
Ken Jomo Kenyatta, they told us to pray. We bowed down to pray. When we got up, the land is gone. Yeah. Yeah. Now, Maret katta wala galelham. Finish. Yeah. Yeah. Now, Oromo hizb Maretun nagarun katta wala Oromo ndatum identity tabtwal. Agar na ምድር ከሌለ አንተ ምንድነው ሰው ነኝ ብለህ የምታው የሰላሌ ልጅ ነኝ ኦሮሞ ነኝ የሰላሌ ልጅ ነኝ ብለህ ነው ይሄ አይደንቲቲ ባይኖር የለውና የለም ፊኒሽ ያርገን አቶ ደው እንግዲህ በዚህ ጉዳይ ላይ በረሃብና በመሬት ጉዳይ ላይ ዛሬ ይፍቃን በሌላ ጉዳይ ደግሞ እንደው መልሼ ደውልልሃለሁ ሰላም ሁንልኝ እሺ ሰላም ሁንልኝ አመሰግናለሁ ደረጀ Isanya tani yolu kata waya